ሰው መክሊቱን ፈልጎ እንደ መክሊቱ ነው መኖር ያለበት። አዎ መቀደስ የሚያምርብህ ከሆነ ቀድስ። መስበክ ከሆነ የሚችለው ስበክ። መምከር የምትችል ከሆነ ደግሞ ምከር። ቅዱስ ጳውሎስ እኮ ብሏል የሚመክር በመምከሩ ይጽና ብሏል። የሚያስተምር በማስተማሩ ይጽና ይላል። አሁን አንድ ሰው መድረክ ማስተማር የሚሆንለት አለ፣ ቁጭ ብሎ መምከር የሚያቅተዋል። ቁጭ ብሎ መምከር ግን የማይሆንለት። አንዳንድ ሰዎች ደግሞ ቁጭ ብለው የነገር ስልቱን አውጥተው ወከክ አድርገው የሚመክሩ አሉ። ደግሞ መድረክ የማይሳካላቸው። ሁሉም እኮ ሀብት ነው ሁሉ። አሁን እኮ ይኸውላችሁ አንድ ሽማግሌ መክሮ የሚመልሰውን እኔ 500 ጥቅስ ጠቅሼ ላልመልሰው እችላለሁ። ሰው እንደ ሀብቱ ነው የሚያድር። ሀብታችን ማወቅ ጠርቶ ሀብት ሰጣቸው ነው። የእግዚአብሔርን ጥሪ ማወቅ። እኔን ጌታዬ በምን መልኩ ነው የጠራኝ፣ በምን መክሊቴና እንዳገለግል የምትረዱት ግን አንድ ነገር እግዚአብሔር ያልጠራው ሰው ግን የለም። ሁሉንም ሰው ጠርቶታል። ችግሩ ጥሪውን ወይ ሳናስተውለው እንደ ወፍ ግር ብሎ ያልፍብናል። ምክንያቱም ያንን እንዳናውቅ ደግሞ ሰይጣን ሁልጊዜ ምን ያደርጋል? ከራሳችን ጋር እንዳንሆን ያደርገናል። ደግሞ ያባክነናል። በብዙ ጉዳዮች ብክነን የሚያባክነን ብዙ ነገር አለ። አንዳንድ ጊዜ ታሪክ ያባክነናል። ታሪክ ማለት ምን ማለት ነው? እስከ ዛሬ የኖርንበት ህይወታችን ጥልቅ እያለ እንደ ዝንብ እየገባ እንደ ወተት ዝንብ ስክት ያደርገናል። የዱሮ ህይወታችን እየታወሰ ይበጠብጣል አንዳንድ ጊዜ። ሌላ ጊዜ አሁን ያለው ስጋችን ጣልቃ እየገባ ይበጠብጣል። ሌላ ቀን ደግሞ ሰይጣን ጣልቃ ይገባል። ሌላ ቀን ሰዎች ጣልቃ ይገባሉ። ሌላ ቀን ዓለም ራሷ ሰልጣኝ ጣልቃ ትገባለች። ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በር በሰላም አትነካካ ነው የምትለን። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ? ወይ በኖሯችን ወይ በህይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ፣ እንደው ከብዙ ሰው ጋር ማውራትን ሁሉ ሰብሰብ ማድረግ። ወሬ ራሱ ያባክናል። አይታችኋል? አሁን በጣም ከብዙ ሰው ጋር ስትሉ ኋላችሁ መለስ ብላችሁ ቤት ገብታችሁ ይዩትማ ጭንቅላታችን እንኳን አይሰበሰብም፣ ብትን ነው የሚለው። እና መቼ ነው እግዚአብሔር እንደጠራንስ የምናውቀው? ራሱ ምን ይታወቀናል? እንደው ለኔ መክሊት አልሰጠኝም እያልን እንቀመጥ። መክሊት ሰጥቶናል። ግን የእግዚአብሔር ጥሪ ደግሞ የእግዚአብሔር ጥሪ ሲባል እግዚአብሔር እየመጣ ገብረ ሥላሴ ወለተ ሥላሴ አይልም። እግዚአብሔር እጃችን ላይ ባለው ነገር ነው የሚጠራን እንጂ ብድግ ብሎ እንደዚህ ብሎ በራእይ ጠርቶኝ፣ ብድግ ብሎ በህልሜ ጠርቶኝ፣ ተነስቶ ቅዱስ ሚካኤል አግኝቶኝ እንደዚህ ያለ ነገር አጉል ነው። አትነካኩ እንዲህ ያለ ነገር። ግን መክሊቶቻችን እንዴት እንደምናገኛቸው እነግራቸዋለሁ። የመጀመሪያው ምንድነው? መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። ምንድነው ምን እንደሆን ምንድነው ምን ሆኛለሁ ብለን በደንብ ቁጭ ብለን ማሰብ አለብን። ቁጭ ብሎ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ።
ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም፣ የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ሰይጣን ምንድን ነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ። መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ። መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ይገባናል።